ዩኒሴፍ የተከታታይ ሙያ ማጎልበቻ ህንጻ እችንን እድሳት ሲያደርግልን መጀመሪያ በክልሉ ግንባታው ተጀምሮ ተቋርጦ የቀረ ግንባታ ነበር። እንደገና ሪዲዛይን ተደርገው በመካከል ያሉት ክፍሎች ፈርሰው ሙሉ ለሙሉ እድሳት ነው የተደረገለት። ይሄ እድሳቱ ሲያልቅ አንደኛው ራሱን የቻለ የጤና ባለሙያዎች ስኪል ላብ የሙያቸውን በስኪላቸው እንዲያዳብሩ ተብሎ የተዘጋጀ አዳራሽ ነው። ሁለተኛው ኢንተርኔትና ኮምፒውተር የሚጠይቁ ስልጠናዎችን ለማስኬድ በአንድ ጊዜ ከ50 በላይ ሰልጣኝ ማስተናገድ የምንችልበት አዳራሽ ሆኗል። ሌሎቹ ሁለት ደረጃቸውን የጠበቁ የስልጠና አዳራሾች አሉ። ስለዚህ በጥቅሉ 4 የስልጠና ማዕከል እንዲኖረን ተደርጓል። በፊት አንድ አሮጌ የስልጠና ማዕከል ብቻ የነበረ ነው። ከዚህ ፊት በመሰራበት ጊዜ የተወሰኑ እቃዎች ላይ እንቸገር ነበርና አብዛኛዎቹን በአሰምሽን ነበር መሰራቸው ለሳሲዩም ያለ ነበር መሰራቸውና አሁን ከዩኒሴፍ ግን ፈንዱ ካገኘን በኋላ አብዛኞቹ መሰራቸው ስራዎች ለምሳሌ ኤንሲ ያለ ሌቨር ኤንድ ዲሊቨሪ ያለ ፋሚሊ ፕላኒንግ ፖስት ናታል ኬር አሉ። እነሱን በመሰራበት ጊዜ ተማሪዎቹ እንዴት መጠቀም እንዳለባቸው እንዴት እንደሚጠቀሙ ያሳየን በቀላሉ ቲዮሪቲካሊ ብቻ ሳይሆን ምናወራው ፕራክቲካሊ በደንብ ያወራ ተማሪዎቹ እንዲሰሩ ማድረግ ችለናል። የሲፓፕ ማሽኖችን እንድናገኝ ሆኗል ከዩኒሴፍ። እንግዲህ እነዚህ የሲፓፕ ማሽኖች በተለይ ያለ ጊዜያቸው የተወለዱ ልጆች ተነፋፈስ ስርዓታቸው የተስተካከለ ካለመሆኑ የተነሳ እነሱን ለማገዝ ለመደገፍ ትልቅ አስተዋጽኦ አለው። ትልቅ ጥቅም እየሰጠን ይገኛል። እንዲሁም በተጨማሪ የፎቶቴራፒ ማሽኖች ሰጥቶናል። በተለይ ሰውነታቸው ቢጫ ሆኖ ለሚወለዱ ልጆች ከፍተኛ ጥቅም አለው።